ስግደት ማለት ምን ማለት ነው? ስግደት ለምን ይጠቅማል? ብንሰግድ ምን እንጠቀማለን? ባንሰግድስ ምን እንጎዳለን? ስግደት በስንት ይከፈላል? ስንት አይነት ስግደት አለ? የት እንሰግዳለን? ስግደትን እንዴት ልንፈጽም እንችላለን? የሚሰገድባቸውና የማይሰገድባቸው ቀናቶች ሳሉ አዎ እግዚአብሔር እንደፈቀደ ዛሬ እነዚህን ሐሳቦች ጥንቅቅ አድርገን በአጭር ሰዓት ውስጥ እንመለከታለን። ታዲያ እናንተ ደግሞ አደራ ይሄ የሁሉም ሰው ጥያቄና የሁሉም ሰው ሐሳብ ስለሆነ ይሄ ቪዲዮ ለሁሉም ሰው እንዲዳረስ የሚቻላችሁን ያክል በደንብ አድርጋችሁ ኮፒ ሊንክ አድርጉት። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። እሺ ወደዚህ ሐሳብ ከመግባቴ በፊት ግን ሰሞኑን የሰራሁት የሰባቱ የጸሎት ሰዓታት ቪዲዮ ላይ ሁለት ጥያቄዎች ተነስተዋል። እነሱም የሌሊቱ 9 ሰዓትና የጠዋቱ 12 ሰዓት ጸሎት ለምን አልተካተቱም የሚል ነው። እንግዲህ በፍትሐ ነገሥት እንድንጸልይባቸው የታዘዙልን ሰዓቶች ሰባቱ የጸሎት ሰዓታት የነገርኳችሁ ናቸው። ከነዛ ውስጥ ደግሞ የሌሊቱ 9 ሰዓትና የጠዋቱ 12 ሰዓት አልተመደበም። የሌሊቱ የ11 ሰዓት ወይም ደግሞ የነግህ 11 ሰዓት ጸሎት እኔ ተሳስቼ ያስገባሁት የመሰላችሁ ሰዎች አላችሁ። ነገር ግን እንደዛ አይደለም። ፍትሐ ነገሥት የሌሊቱ 11 ሰዓት ጸሎት ሰማያዊ ንጉሥ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በምድራዊ ንጉሥ በጲላጦስ ፊት ተከሶ የቀረበበት ሰዓት ነው ብሎ አስቀምጦታል። የሌሊቱ የ6 ሰዓት ጸሎት ደግሞ ሌሊት 6 ሰዓት ማለት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ሞትን ድል ነስቶ መቃብርን ፈንቅሎ ትንሣኤውን የገለጸበት ሰዓት ነው። አብዛኞቻችሁ ትንሣኤ ሌሊት 9 ሰዓት የሚመስላችሁ ሰዎች አላችሁ። ትንሣኤ ሌሊት 6 ሰዓት ላይ ነው። ሌላውና ዋናው ጥያቄ ደግሞ በሰባቱ የጸሎት ሰዓታት መጸለይ ያልቻለ ሰው መስገድ ያልቻለ ሰው ምን ያድርግ የሚለው ነው። እጅግ በጣም በሚገርመንና በሚደንቀን ሁኔታ ፍትሐ ነገሥት አስቀምጦልናል የዚህን መልስ። አዎ በሰባቱ የጸሎት ሰዓታት መጸለይና መስገድ ያልቻለ ሰው ጠዋት 3 ሰዓት የሆነ እንደሆነ ግርፋቱን፣ ቀትር 6 ሰዓት የሆነ እንደሆነ ስቅለቱን፣ ቀን 9 ሰዓት የሆነ እንደሆነ ሞቱን፣ ሰርክ 11 ሰዓት የሆነ እንደሆነ ወደ መቃብር መውረዱን መግባቱን፣ ማታ 3 ሰዓት የሆነ እንደሆነ ተስሞ ተላልፎ መሸጡን፣ ሌሊት 6 ሰዓት የሆነ እንደሆነ ትንሣኤውን፣ ሲነጋ 11 ሰዓት የሆነ እንደሆነም ሰማያዊ ንጉሥ መድኃኔዓለም ኢየሱስ ክርስቶስ በምድራዊ ንጉሥ በጲላጦስ ፊት ተከሶ ሊመረመር መቅረቡን ልናስብ በህሊናችን ልናስታውሰው ይገባል ብሎ ፍትሐ ነገሥት አስቀምጦልናል። እንግዲህ ጥያቄያችን ተመለሰ ማለት ነው። በሰባቱ የጸሎት ሰዓታት መጸለይ ያልቻለ ሰው አዎ ቆሞ መጸለይ፣ ቤተክርስቲያን ሄዶ መጸለይ መስገድ ባይችል እንኳን እነዚህን ክስተቶች ግን በህሊናው ማሰብ አለበት ብሎ ፍትሐ ነገሥት አስቀምጦልናል። እሺ ሌላውና የመጨረሻው ጥያቄ በእነዚህ በሰባቱ የጸሎት ሰዓታት መጸለይ የምንፈልግ ሰዎች ምን እንጸልይ፣ እንዴት እንጸልይ የተባለ ጥያቄ አለ። እርሱም ፍትሐ ነገሥት ላይ ተቀምጧል። ቪዲዮ ላይም ስላላዳመጣችሁት ነው እንጂ በደንብ አድርጌ ተናግሬያለሁ። በሰባቱም የጸሎት ሰዓታት የታዘዘልን በአንዱ የጸሎት ሰዓት 12 አቡነ ዘበሰማያት ነው። ታዲያ ለምሳሌ 6 ሰዓት ላይ ቁሜ ጸሎት ሳድርግ 12ቱንም አቡነ ዘበሰማያት ዝም ብዬ ሳይሆን የምደግመው አንድ አቡነ ዘበሰማያት እልና 3 ሰግዳለሁ። አሁንም አንድ አቡነ ዘበሰማያት እልና 3 ሰግዳለሁ። እንደዚህ እያደረግኩኝ በ12ቱ